ፈጣሪ በዚች ምድር ላይ እንድትኖርባት ፈጥሮህ ሲያበቃ እንድትራመድበት የፈቀደልህና እንድትኖርበት የሰጠህ መንገድ ግላዊ ጥሪ ይባላል። በማንኛውም ጊዜ አንድ ነገር ሰርተን የልባችን ሲሞላ ዝናችን እንከተላለን። ብዙዎቻችን ብዙውን ጊዜ የራሳችንን ህልም ለመጋፈጥ ወኔው የለንም። ለዚህ ውድቀት ምክንያቱ 4 መሰናክሎች አሉ። አንደኛው ከልጅነታችን ጀምሮ ማድረግ የምንፈልጋቸውን ሁሉንም ነገሮች የማይቻሉ ናቸው ብለን ይነገረን ስለነበር ከዚህ ሀሳብ ጋር አብረን አደግን። አመታት በአመታት ላይ እየተከማቹ ሲመጡ ደግሞ ግላዊ ጥሪያችን ፈጽሞ ዳግም ላይታይ በነፍሳችን ውስጥ አርቆ ይቀበራል። ነገር ግን አሁንም በዚያው መቃብር ውስጥ ሆኖ ይንፈራገጣል። ወደ ህልማችን ዘልቆ የመግባት ቁርጠኝነት ካለን ያኔ ከሁለተኛው መሰናክል ፍቅር ጋር እንጋፈጣለን። ምን ለመስራት እንደምንፈልግ እናውቃለን። ነገር ግን የህልማችንን ዱካ ለመከተል ስንል ሁሉንም ነገር በመተው በዙሪያችን ያሉትን እንጎዳለን በማለት እንፈራለን። ፍቅር የወደፊት ጉዟችንን መሰናክል ሳይሆን ገፊ ኃይል መሆኑን እንረሳለን። የእኛን ደስተኝነት ከልብ የሚመኙ ሁሉ ያን ጉዟችን ለማጀብ ዝግጁ ናቸው። እንግዲህ ፍቅር ግፊት አድራጊ መሆኑን ከተቀበልን ወደ ሶስተኛው መሰናክል ፍልሚያ እንመጣለን። በቀጣዩም ጎዳና የሽንፈትን ፍርሃት እናገኛለን። ለህልማችንም ስንፋለም ቆይተን ነገር ግን ፍልሚያው በድል ሳይወጣ ብንቀር የበለጠ እንሰቃያለን። ሁሉንም ፍላጎታችን ለሱ የከፈልን ለዚህ ሁሉ ከሰጠነው ሁሉ ልባችን በስተቀር ከሌሎች ጎዳናዎች የቀለለ አለመሆኑን እናውቃለን። ያኔ ምንም እንኳን ሁኔታውን ለመረዳት ባይቻልም እኛ የብርሃን ጦረኞች በችግር ጊዜያት ትዕግስት እንዲኖረን ዝግጁ ከመሆን ባለፈ ዩኒቨርስም ለእኛ አድልታ እንድታሴር ማወቅ ይገባናል። ራሴን ጠየቅኩ። ሽንፈቶች አስፈላጊ ናቸው? ደህና አስፈላጊ መሆኑንም አለመሆኑ ያጋጥማል። ለመጀመሪያ ጊዜ ለህልማችን እውነት ፍልሚያ ስንጀምር ልምድ ስለሌለን አያሌ ስህተቶችን እንሰራለን። የህይወት ሚስጥርም 7 ጊዜ ወድቆ በ8ኛው መነሳት ነው። ታዲያ ከሌሎች ሰዎች የበለጠ የሚያሰቃየን ከሆነ ከግላዊ ጥሪያችን ጋር መኖር ጥቅሙ ምንድነው? የዚህም ምክንያት አንድ የሽንፈቶቻችን ከተወጣን ምን ጊዜም እንደምናደርገው በታላቅ ሀሴትና በራስ የመተማመን ስሜት እንሞላለን። በጸጥታ በተዋጠው ልባችን ለህይወት ትንግርት ብዙዎች መሆናችን እናረጋግጣለን። እያንዳንዱ ቀንና እያንዳንዱ ሰዓት የፍልሚያው አካል ናቸው። በመሆኑም ከምንጓጓለትና ከምንደሰትለት ስቃይ ጋር አብረን መኖር እንጀምራለን። የሚቻል ከሆነው ስቃይ ይልቅ ጽኑና የማይጠበቀው ስቃይ ፈጥኖ ይጠፋል። የሁለተኛው ስቃይ ግን ከመራራነቱ ራሳችን ነፃ ሳናወጣ ከቀሪው ህልማችን ጋር በአንድነት የሚኖርበት ቀን እንደሚመጣ ጊዜውም ሳይኖረን ነፍሳችን እየበላን አያሌ አመታት አብሮን ይቆያል። ወደ ህልማችን ጓዳ ዘልቀን ካልገባና የፍቅርን ኃያልነት ተጠቅመን እንዲያብብ ካላደረግነው አያሌ አመታት ከጠባሳችን ጋር ካሳለፍን በኋላ ዘወትር ስንፈልገው የነበረው ነገር ምናልባትም ልክ በቀጣዩ ቀን እዚያው እየጠበቀን ያለ መሆኑን በድንገት እናስተውላለን። ቀጥሎም አራተኛው መሰናክል ይመጣል። መላው ህይወታችንን ስንፋለምለት የነበረ ህልማችንን እውን ማድረግ ፍርሃት። እያንዳንዱ ሰው የሚያፈቅረውን ነገር ይገድላል። የሚያፈቅረውን ማጣት የተራውን ሰው ነፍስ በጸጸት ይሞላዋል። ማግኘት የሚፈልገውን ማግኘት ያቃተውና ከምንፈልገው አንዱን ማሳካት አንችልም የሚል ስሜት የሚሰማቸው ሰዎች ብዙ ናቸው። እነዚህ ሰዎች ተጠምዶባቸው የነበረውን የህይወት አሽክላ አብረው የኖሩትን ስቃይ ህልማቸውን ለማሳካት ሲሉ የሄዱበትን ረጅም ርቀትና ውጣ ውረዶች በሙሉ ዘንግቷቸዋል። እንደዚህ አይነት ሰዎች የግል የህይወት ጥሪያቸውን በእጃቸው ውስጥ በነበረ ጊዜ ተደጋጋሚ ጅልአጅል ስህተቶችን እየፈጸሙ ወደ ግባቸው ለመድረስ አንድ እርምጃ ብቻ ሲቀራቸው የደከሙበትን ሙሉ በሙሉ ዘንግተው እና ነገር አለሙን እርግፍ አድርገው ትተው የሚሰናከሉ ናቸው። እኔም በተስፋ መቁረጥ ውስጥ ስሜት
ሆነው አሊያም የያዙትን አንዱን አይሳካልኝም ከሚል አሉታዊ አመለካከት በመነሳት ብዙ የደከሙበትን ጉዳይ እርግፍ አድርገው የተው አያሌ ሰዎችን አውቃለሁ። አራቱ መሰናክሎች ሁሉ ይሄኛው እጅግ አደገኛው ነው። ምክንያቱም ይህ መሰናክል ደስታና አሸናፊነትን እንዲያብብ ቅዱስ መሰል የእሾህ አክሊል ነገር ስላለው ነው። ያም ሆኖ ራስህን ለዚያ ብቁ ነኝ ብለህ ማግኘት ለምትፈልገው ነገር ጽኑ ፍልሚያ ካደረክ ያኔ የአምላክ መሳሪያ እየሆን ትመጣለህ። የዓለምን ነፍስ ከመረዳትም ሌላ ለምን ወደዚህ ምድር እንደመጣህ ይገባሃል። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ ማድረግ እንዳይረሳ።